ሰላም እንደምን ቆያችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እኛ ግሩፕ 4 ነን። ምን ለማድረግ እየሞከርን ነው? ፕሮጀክት የሰራነውን ፕሮጀክት እዚህ እናንተ ጋር ፕሬዘንት እናደርጋለን። ፕሮጀክታችንም ስቱደንት ኢንፎርሜሽን ማኔጅመንት ሲስተም ይሆናል፣ በግሩፕ 4 የተሰራ። ይህን ሲስተም ለመስራት የፈለግነው ለምንድን ነው? አንድ ሰንትራላይዝድ ሲስተም ላይ የተማሪዎችን መረጃ ለማስቀመጥ፣ መረጃዎችን ኢዝሊ አክሰስ ለማድረግ፣ ስቶር ለማድረግ ነው። በዚህ ሲስተም ላይ ወደ 2 ሮሎች ይኖሩናል፣ ተማሪና አድሚኖች ይኖሩናል። አድሚኖች የሚያደርጉት ምንድን ነው? የተማሪን መረጃ ማስገባት፣ አዲስ መረጃ ሲኖር ማስገባት፣ የተማሪዎችን መረጃ ኤዲት የማድረግ እንዲሁም የተማሪዎችን መረጃ ማጥፋት የሚችሉበት ፐርሚሽን ይሰጣቸዋል። በሌላ በኩል ተማሪዎች ደግሞ ማድረግ የሚችሉት መረጃቸውን እዝሊ አክሰስ ማድረግ እና መመዝገብ እንዲሁም ሎጊን ማድረግ ይችላሉ። ቅድም እንዳልኩት ይሄን ሲስተም የሰራ ነው አንድ ሰንትራላይዝድ በሆነ ሲስተም መረጃቸው ሴፍሊ ስቶር እንዲደረግ ይሆናል ማለት ነው። ስለዚህ በዚህ ሲስተም ላይ ለማድረግ የሞከርነው ነገሮች ወይም ፊቸሮች ምንድናቸው ወደሚለው ስንሄድ መጀመሪያ እነዚህ አድሚንና ተማሪዎችን ለመለየት አውቴንቲኬሽን ሜካኒዝም ተጠቅመናል። አውቴንቲኬሽናችንን በምን መልኩ ማድረግ ነው ያሰብነው ወይም ያደረግነው? ሎጊን እና ሬጂስተር። ሎጊን ያደርጋሉ፣ ሬጂስተር ያደረጉ ሎጊን ያደርጋሉ። ሎጊን ባደረጉት ሮል መሰረት አክሰስ ማድረግ ይችላሉ ማለት ነው። ተማሪ እስከሆነ ድረስ በተማሪ ሎጊን ካደረጉ ለተማሪ የተፈቀደውን ኢንፎርሜሽን ብቻ አክሰስ ማድረግ ይችላሉ። ወደ አድሚን ሳይድ ላይ ምንም አይነት ነገር አይደረግም። አድሚን ከሆኑም የአድሚን ሮል እነዚህ ኤዲት ማድረግ፣ ሪድ ማድረግ እንዲሁም አንዳንድ መረጃዎችን ድሮፕ ማድረግ ፐርሚሽን ይኖራቸዋል ማለት ነው። ኦቨርኦል ሲስተማችን ይህን ይመስላል። የተጠቀምነው ይህን ሲስተም ለመስራት የተጠቀምነው ቴክኖሎጂዎች አንደኛ ለግራፊካል ዩዘር ኢንተርፌስ የተጠቀምነው ስዊንግ ነው ከኤደብሊውቲ። ስዊንግን የተጠቀምንበት ስፔሲፊክ ምክንያት አለን። የመጀመሪያው ስዊንግ እንግዲህ እንደሚታወቀው ሌተስት እና የኦፕሬቲንግ ሲስተም ኢንዲፔንደንት ነው። መጀመሪያው ሪዝን እሱ ነው። ሁለተኛው ደግሞ ቬሪ ላይት ዌይት ነው፣ ለመጠቀም ቀላልና ምቹ ስለሆነ ስዊንግን ኦቨር ኤደብሊውቲ ተጠቅመናል ማለት ነው። ለዳታቤዝ ደግሞ የተጠቀምነው ቴክኖሎጂ ማይስኩኤል ነው። ዳታቤዝ ሲስተማችን ጋር ደግሞ ኮሚኒኬት እንዲያደርግ የተጠቀምነው በምን ነበር? ጄዲቢሲ ነው የተጠቀምነው። ድራይቨር ከዳታቤዛችን ጋር ኮኔክት ለማድረግ ይሄን ድራይቨር ነው የተጠቀምነው። ኦቨርኦል ቴክኖሎጂ የተጠቀምናቸው ቴክኖሎጂው ይሄን ይመስላል። ቀጣዩን ደግሞ የግሩፕ ሜምበሮቼ ዲቴይሉን ስፔሲፊክ ፊቸሮች እንዴት ይሰራሉ፣ ምን አይነት ፕሮብሌም ሶልቭ ለማድረግ ነው የተጨመሩት የሚለውን ነገር ዲቴይል ያስቀምጣሉ። አሁን አብሬያቸው የቆየሁት እኔ በረከት ያዕቆብ ነኝ። ቴንክ ዩ። ጋር የምናየው የሬጂስትሬሽን ፓርት ነው። አንድ ተማሪ እንዴት ሬጂስተር ማድረግ እንዳለበትና ሎግን ማድረግ እንዳለበት አብረን እናያለን። ይህ የምታዩት ኢንተርፌስ ኦልሬዲ አንድ ተማሪ ሬጂስተር ለማድረግ ሲገባ የሚያሳይ አይነት እንትን ነው። መጀመሪያ የሚታየው እዚህ ጋር ያለው ኢንተርፌስ ነው። መጀመሪያ ላይ ሎግን አድርግ ነው የሚለው። ኦልሬዲ ሎግን መጀመሪያ ሬጂስተር ካላደረገ ሎግን ማድረግ ስለማይችል እዚህ ከታች ሬጂስተር የምትል በተናለች እሷን ይጫንና እዚህ ጋር ፉል ኔም ያስገባል። አሁን ለምሳሌ ናትናኤል ዊል የሱ አይዲ ይጠይቃል። ለምሳሌ 1 2 3 4 ቢል ከዛ ሜል ፊሜል እዚህ ጋር ጀንደር ያስመርጠናል። ፊሜል ሜል ብለን መምረጥ እንችላለን። እዚህ ጋር ሜል ነው። ዲፓርትመንትም እዚህ ጋር ያስመርጠናል። ኦልሬዲ ዳታቤዝ እዛ እንደ ግቢ ያለው ዲፓርትመንት እዚህ ጋር ማግኘት ይችላል። የኮምፒውተር ሳይንስ ተማሪ ከሆነ እዚህ ጋር ኮምፒውተር ይላል። ኢሜይሉን እዚህ ጋር ያስገባል። ናትናኤል @gmail.com እንደዚህ ያስገባል። በመቀጠል እዚህ ጋር የራሱን ፎን ነምበር ያስገባል 09 እንደዚህ ያለ ያስገባል ማለት ነው። እዚህ ጋር ዩዘር ነም ይሄኛውን ዩዘር ነም የሚያስገባው በኋላ ላይ ሎጊን ሲያደርግ የሚጠቀምበትን ዩዘር ኔም ነው የሚያስገባው። በመጀመሪያ እዚህ ጋር ፉል ኔም ባስገባበት
ሎግን ማድረግ አይችልም። እዚህ ጋር በተጠቀመው ዩዘር ኔም ነው ናቲ ብለን እዚህ ጋር ብንል ፓስዋርድ ማስገባት አለበት። ፓስዋርዱን አስገባን። እዚህ ጋር ኮንፊርም ማድረግ አለብን። ሬጂስተር የምትለውን በተን ተጫንን። ኦኬ ስቱደንት አይዲ ኦር ዩዘር ኔም ኦልሬዲ ኤግዚስት ይላል። ይሄ ማለት መጀመሪያ የተመዘገበ ተማሪ ያለ ነው ናትናኤል በሚል ስም። ስለዚህ ማስተካከል ይኖርብናል ማለት ነው። እዚህ ፉል ኔም ና በመሄድ እስክንድር ብንል አይዲንም እንቀይር። ሜቢ አይዲም ሊሆን ስለሚችል ሜል ብለናል። ኦልሬዲ እዚህ ጋር ያለው ችግር የለውም። ዩዘር ኔም ችግር ላይ ያመጣብን ስለሚችል ዩዘር ኔም ተመሳሳይ መኖር አይችልም። ፉል ኔም ግን ችግር የለውም። ተመሳሳይ ፉል ኔም ሊኖረን ይችላል ማንኛውም ሰው። እዚህ ጋር ደግሞ ዩዘር ኔም እስክንድር ቢል ኦልሬዲ ፓስዋርድም ችግር የለውም። አሁን ኦልሬዲ ሬጂስትሬሽን ሰክሰስፉል ብሏል ማለት ነው። ዌይት ፎር አድሚን አፕሩቫል። ይሄ ማለት አድሚን አፕሩቭ እስኪያደርግ ድረስ ሎግን ማድረግ አይችልም ማለት ነው። በኋላ ላይ አድሚን አፕሩቭ እንዴት እንደሚያደርግ አድሚን ሳይድ የሚያሳዩ ጓደኞች ያሳያሉ። አሁን ላይ ሎግን አንድ ተማሪ ሎግን ሲያደርግ ያው ቀድሞ የተመዘገበ ተማሪ ስላለ እሱ ሎግን ሲያደርግ አሳያለሁ። እንቴ ፓስዋርድ እንደዚህ ያስገባል። ስቱደንት ነው። እዚህ ጋር ሮሉን መምረጥ ይኖርበታል። ስቱደንት ወይ አድሚን ነው። ሁለት እንትን ስላለን ስቱደንት ነው የኛ። ያው ኦልሬዲ እዚህ ጋር እንደምናየው ሎግን ሰክሰስፉል የሚል ነገር ይመጣል ማለት ነው። ውብ አለም ነበርኩኝ። አመሰግናለሁ። እሺ አሁን ከኔ ጋር የምንጀምረው የአድሚን ሎጊን እና አድሚን ውስጥ ገብቶ ሎጊን አድርጎ በኋላ የሚያደርጋቸውን አንዳንድ ፈንክሽናሊቲዎችን ያሳያለሁ። አሁን አድሚንን አድሚንን ሎጊን እናደርጋለን። ዩዘር ኔምን እናስገባለን። ከዛ ያው የአድሚኑ ፓስወርድ ያስፈልገዋል። ስለዚህ ፓስወርዱንም እናስገባለን። ከዛ እዚህ ጋር አውተንቲኬሽንን እንመርጣለን። ያው አድሚኑ የራሱ የሆነ እንትን ስላለው በሱ ስለሚገባ አሁን ሰክሰስፉል አድርጎልናል ማለት ነው። ያ ማለት ፓስወርዳችንም እንትናችንን ትክክል ነው፣ ዩዘር ኔምም ትክክል ነው ማለት ነው። አሁን ይሄ አድሚን ዳሽቦርድ ነው። አድሚን ዳሽቦርድ ላይ የሚያሳየን ያው ይሄ ቶታል ስቱደንት ነው፣ ሬጂስተር የተደረጉ የስቱደንቶች ብዛት ነው። ይሄኛው ደግሞ ፔንዲንግ ነው። ያው ቅድም ከፊት አንዱ የግሩፕ ልጅ እንዳስረዳው ሬጂስተር ሲደረግ ሬጂስተር የተደረጉት እንትኖች አካውንቶች እዚህ ፔንዲንግ ውስጥ ነው የሚቀመጡት። ከዛ በኋላ አድሚኑ አፕሩቭ ሲያደርግ ብቻ ነው ሬጂስትሬሽኑ አልቋል የሚባለው። እስከዛ ድረስ ፔንዲንግ ውስጥ ነው የሚቀመጠው። ይሄ ደግሞ ሪጀክትድ የተደረጉ ተማሪዎች ነው። ያው አንዳንድ ምክንያት ሪጀክት የሚደረጉ ተማሪዎች ይኖራሉ፣ እነሱ ናቸው። ይሄ ደግሞ ቶታል ነምበር ኦፍ ዲፓርትመንት ነው ስቱደንቶች። ከነዚህ ዲፓርትመንቶች ውስጥ ነው እንትንም ሬጂስተር ማድረግ የሚችሉት። አሁን አፕሩቭን እናያለን። አሁን ይሄኛው ቅድም ሬጂስተር የተደረገው ነው። ያው እስክንድር ዩዘር ኔም አለ፣ ፉል ኔም ያው አለ፣ ስቱደንት አይዲ አለ፣ ፎን ነምበር አለ እና ኢሜል አለ፣ ዲፓርትመንት አለ። ይሄኛው አፕሩቭ እስካልተደረገ ድረስ እዚህ ውስጥ ነው የሚቀመጠው ማለት ነው። እዚህ አፕሩቭ ካልተደረገ ተማሪው ሬጂስተር ያልሆነም ማለት ነው። አሁን አፕሩቭ እናደርጋለን። ይሄንን አሁን አፕሩቭ ተደርጓል ማለት ነው። ኦኬ ብለን ከዚህ እንወጣለን ማለት ነው። ከዛ አሁን ይሄንን ይመስላል የተማሪዎች አፕሩቫል እንትን ተማሪዎች አፕሩቭ የሚደረጉበት መንገድ ይኸው። አሁን ተማሪውን አፕሩቭ ስላደረግን ፔንዲንግ ስቴት ላይ የነበረው የተማሪ እንትን ወጥቷል ማለት ነው። እኔ እስክንድር መለሰ ነበርኩኝ። አመሰግናለሁ። ሰላም እንዴት ናችሁ? አሁን ከኔ ጋር ደግሞ ስለ ማኔጅ ስቱደንት እናያለን። ቅድም ከጓደኛዬ ጋር ስለ ዳሽቦርድ አንዳንድ ነገሮች እና ስለ ፔንዲንግ አፕሩቫል ምናምን ከጓደኛዬ ጋር አይታችኋል። አሁን ደግሞ ከኔ ጋር ስለ ማኔጅ ስቱደንት የምናየው ይሆናል። ማኔጅ ስቱደንት የሚለው ውስጥ እንገባለን። ማኔጅ ስቱደንት የሚለው ውስጥ ስንገባ የተመዘገቡ ተማሪዎች ዝርዝር እዚህ ይቀመጣል። ከነ ሙሉ ስማቸው፣ ጀንደር፣ ፖን
ዲፓርትመንታቸው ኢሜይላቸው እና ስታተሳቸው። ስታተስ ማለት ቅድም ጓደኛ እንዳሳየው ፔንዲንግ ላይ ያሉትን አፕሩቭ ሲያደርግ አፕሩቭ የተደረጉ ናቸው። እዚህ ዳታ ላይ የሚቀመጡት ሪጀክት የተደረጉ ተማሪዎች እዚህኛው ቦርድ ላይ ይቀመጡ ማለት ነው። እዚህ ጋር ብዙ ነገሮች ማድረግ ይችላል። ለምሳሌ ለእያንዳንዱ ተማሪ አድሚኑ ኮርሶችን አሳይ ማድረግ ይችላል፣ ግሬድ መስጠት ይችላል እና የተማሪዎችን ዳታ ኤዲት ማድረግ ይችላል። ፕላስ ደግሞ በአንዳንድ ኬዞች ምክንያት ምናልባት ተማሪዎች ዳታ ማጥፋት የሚገባ ከሆነ ዳታቸውንም እዚህ ጋር መደለት ይችላል። ለምሳሌ አንድ ሁለቱም ማየት እንችላለን። ለምሳሌ እዚህ ጋር እስክንድር ምለው አለ። እዚህ ጋር እስክንድር ምለው ላይ ለምለው ልጅ ኮርስ አድሚኑ አሳይን ማድረግ ከፈለገ አሳይን ኮርስ ምለውን ይነካል። አሳይን ኮርስ ምለውን ከነካ በኋላ እዚህ ጋር ምን አይነት ኮርስ ነው የኮርሱ ኔም አስገባ ይለኛል። ለምሳሌ ሶፍትዌር እንላለን። ሶፍትዌር ኢንጂነሪንግ እንላለን። እሺ ከዛ አሳይን ኮርስ ስንል ኮርሱ በተሳካ ሁኔታ አሳይን ተደርጓል ይለኛል። ኦኬ እንላለን። ሌላው ደግሞ ለተማሪው ጊቭ ማለት ግሬድ አሳይን ወይም መስጠት እንችላለን። ጊቭ ግሬድ የሚለውን ስነካ እዚህ ጋር የኮርሱ ኔም ምንድነው ብሎ ይጠይቀኛል። ቅድም አሳይን ያደረገውን ኮርስ ኔም እናስገባለታለን። ኮርስ ኔሙ ምንድነው? ሶፍትዌር ኢንጂነሪንግ ነው ያልነው። ከዛ እዚህ ጋር ምን አድርግ ይለኛል? ግሬድ ስትለኛል። ስንት ግሬድ ነው? ግሬዱን መጠን አስገባ ይለኛል። ለምሳሌ ኤ ማይነስ ልበል። ከዛ ኦኬ ይላለሁ። የሆነ በተሳካ ሁኔታ ግሬዱ አሳይን ተደርጎ እንላለን። እዚህ ጋር አሳይን የምናደርገው ኮርሱ ነው። እርግጠኛ ሆኖ ሌላ ነገር አይደለ። አሳይን የምናደርገው ለምሳሌ ሲኤስ ምናምን በቃ እንደዚህ አሳይን እናደርጋለን። በዚህኛው ሲኤስ በዚህ አሳይን ባደረገው መሰረት ነው ደግሞ ግሬዱ የምንሰጠው። የግሬዱን የምናስገባለን እንትሩና ቅድም ባሳየሁት መሰረት ስቴፑን ትሄዳላችሁ። ሌላው ደግሞ የስቱደንቱን ዳታ ኤዲት ማድረግ እንችላለን። ለምሳሌ ኤዲት ስቱደንት ብለውን ስነካ ለምሳሌ ኔሙን መቀየር እንችላለን። እንደዚህ የሆነ ራይት ፐርሚሽን አለው። እዚህ ጋር ጾታውን መቀየር እንችላለን። ፖፕአፖች አሉ። እዚህ ጋር ስልክ ቁጥሩን፣ ኢሜይሉን እንደዚህ መቀየር እንችላለን። እዚህ ጋር ዲፓርትመንቱን ደግሞ መቀየር እንችላለን። ለምሳሌ ቀድሞውኑ ኮምፒውተር ሳይንስ ላይ ነበር። አሁን ደግሞ ወደ ኢንፎርሜሽን ቴክኖሎጂ አይቲ ማድረግ ከፈለግን ከዛ ሴቭ ቼንጅ ስናደርግ ዳታው በትክክል ሁኔታ አፕዴት ተደርጓል ይለናል። ሌላው ደግሞ ተማሪዎችን መደለት የምንፈልግ ከሆነ ወይም ዳታቸው የተመዘገቡትን ተማሪዎች ማጥፋት የምንፈልግ ከሆነ ሴሌክት እናደርግና ዲሌት ስቱደንት እንላለን። እዩት አሁን እንዴት እንደምደለት። እዚህ ጋር ኔሙ ምን ይላል? እስክንድር ነው ምለው። አሁን ስንደልት እዚህኛው ዳታ ላይ እስክንድር ምለው ተማሪ አይኖርም ማለት ነው። ድሌት እንላለን። እዚህ ጋር የሆነ ፖፕአፕ ይመጣልኛል። ይህን ተማሪ እርግጠኛ ነው ወይ ተማሪውን ልደልተው ወይስ አይደለትም ምለው የሆነ አማራጭ የሶር ነው የምለውን አመጣልኛል። አይደልተው አልፈለገውም ብትሉ ከሆነ የስ ትላላችሁ። ከዛ ተማሪው በትክክል ሁኔታ ተደልቷል ምል ፖፕአፕ ይመጣልኛል። ከዛ ኦኬ ስንል ይኸውና እንደምታዩት ቅድም እስክንድር ይውያችሁ ነበር። አሁን እስክንድር እዚህ ጋር የለም። ይህን ይመስላል አጠቃላይ አድሚኑ ስቱደንቶችን ዳታ ማኔጅ የሚያደርግበት። ከኔ ጋር ስለነበራችሁ ቆይታ አመሰግናለሁ። ምንተስኖት ታሪኩ ነበርኩ። ቴንኪዩ። ሰላም እንዴት ናችሁ? አሁን ጓደኞቼ ካቆሙበት ቦታ እንቀጥላለን። አሁን ከኔ ጋር ደግሞ ዲፓርትመንት እንዴት አሳይን እንደሚደረግ እናያለን። ይህ ዲፓርትመንት አሳይን ለማድረግ ዲፓርትመንት የሚለው ውስጥ እንገባለን። ዲፓርትመንት ውስጥ ከገባም በኋላ እዚህ ጋር አሳይን ለመመደብ ወይም አሳይን ለማድረግ የፈለግነውን ዲፓርትመንት እዚህ ጋር እንጽፋለን። ለምሳሌ ሲኤስ የሚለውን ኮርስ አሳይን ማድረግ እንፈልግ። ሲኤስ የሚለውን በዚህ ጋር በቴን ከጻፍን በኋላ አድ የሚለውን በተን ክሊክ ስናደርግ ዲፓርትመንት ኢዝ አድ ሰክሰስፉል ይላል።
ዲፓርትመንቱ በትክክል አሳይን ተደርጎለታል የሚለውን ነገር ያመጣል። ይሄ አሳይን ያደረግነው ዲፓርትመንት ደግሞ ስቱደንት ሬጅስተር በሚያደርግበት ጊዜ ኮምቦ ቦክስ ላይ ወይም የዲፓርትመንት አሳይን የተደረገን ዲፓርትመንት ምርጫ ላይ ይሄኛውን አድ ያደረግነውን ዲፓርትመንት እዛ ላይ ቪው ማድረግ ይችላል ማለት ነው። እንደገና ደግሞ እኛው እዚህ ጋር አድ ያደረግነውን ዲፓርትመንት እዚህ ቪው ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ከገባን በኋላ እዚህ ጋር ሲኤስ የምለው ቅድም ሲኤስ ብለን የመዘገብነውን ሲኤስ የምለውን ነገር እዚህ ጋር ኮርሱን እናያለን ማለት ነው። ይህ ኮርስ ለመውሰድ ምን ያህል ተማሪ ደግሞ እንደተመዘገበ ሬጅስተር እንደተደረገ እዚህ ጋር ማየት እንችላለን። እዚህ ጋር ደግሞ አንዳንድ ኤረሮች ካሉ እዚህ ጋር ገብተን ኤዲት ማድረግ እንችላለን። እዚህ ጋር አይዲውን ብቻ ነው ኤዲት ማድረገው። አንድ ሬጅስተር ስለደረገ አይዲውን ቼንጅ ማድረግ አንችልም። ኮርሱን መቀየር እንችላለን። ኮርሱን ለመቀየር ሶፍትዌር ብለን ለምሳሌ ሶፍትዌር ኢንጂነሪንግ የሚለውን ጽፈን እንደገና ቼንጅ ሴቭ ቼንጅ ብንል ሶፍትዌር ኢንጂነሪንግ የሚለው ኦኬ ሶሪ ይሄ ቀድሞ ሬጅስተር ስለሆነ ሌላ ኮርስ አሳይን እናደርጋለን ማለት ነው። ራሱን ሲኤስን ኤዲት እናደርግ። ሲኤስን ኤዲት እናደርግና ቀይረን ለምሳሌ በቀላሉ ሲቪል ብለን ሲቪል ኢንጂነሪንግ የሚለው ኮርስ አሳይን ማድረግ እንፈልግ። ሲቪል ካደረግን በኋላ ሴቭ ቱ ቼንጅ የሚለውን ዲፓርትመንት ሲዝ አፕዴት ሰክሰስፉል ያን ዲፓርትመንት መቀየር እንችላለን ማለት ነው። ሲዝ ኦኬ ብለን እንወጣለን። ምናልባት እዚህ ጋር በስህተት አሳይን የተደረገ ዲፓርትመንት ካለ ሪሙቭ ማድረግ እንችላለን፣ ዲሌት ማድረግ እንችላለን። ፎር ኢንስታንስ አሁን አፕዴት ያደረግነው ራሱን ሲቪል ኢንጂነሪንግ የሚለውን እንደ ኤረር ወይም አጋጣሚ አሳይን ስናደርግ ኤረር ካጋጠመ ከዚህ ሪሙቭ ማድረግ እንችላለን። ከዛ ይሄን አንድ ክሊክ ካደረግን በኋላ እዚህ ጋር ዲሌት ዲፓርትመንት የምትለውን በተን ክሊክ እናደርጋለን። እዚህ ጋር ክሊክ ስናደርግ እርግጠኛ ነው ወይ ይሄን ዲፓርትመንት አሳይን ያደረገውን ዲፓርትመንት ሪሙቭ ለማድረግ ወይም ከዚህ ለማስወገድ እርግጠኛ ነው የምለውን እርግጠኛ ከሆነ ማስወገድ የምንፈልገው ከሆነ የስ የምለውን ቤት ክሊክ እናደርጋለን። ዲፓርትመንት ዲሌት ሰክሰስፉሊ ይህ ዲፓርትመንት ከዚህ ሰክሰስፉሊ ከዚህ ወጥቷል የምለውን ነገር ያሳይልናል ማለት ነው። ከዚህ በቀላሉ ክሎዝ አድርገን እንወጣለን። እዚህ ክሎዝ አድርገን ከወጣን በኋላ አጠቃላይ ከዚህ በመውጣት አድሚን ዳሽቦርድ እንወጣለን። ከእናንተ ጋር ቆይታ ያደረኩኝ ፍቅሩ ነበርኩኝ። አመሰግናለሁ። አሁን ደግሞ እኔ ማሳያችሁ የስቱደንትን ዳሽቦርድ እንዴት መጀመሪያ ሬጂስተርድ የሆነውን ስቱደንት አድሚን አፕሩቭ ካደረገ በኋላ ስቱደንቱ እንዴት ክሬዴንሻሉን አስገብቶ ሎጊን እንደሚያደርግ የማሳያችሁ ይሆናል። አሁን የማስገባው ዩዘር ኔም ከዚህ በፊት ሬጂስተርድ ሆኖ አድሚኑ አፕሩቭ ያደረገው ዩዘር ኔም ነው። ለምሳሌ ናቲ ሚል ዩዘር ኔም አለ። ፓስወርድ ከዛ ካስገባን በኋላ ሎጊን እንላለን። ያው ሮሉ ስቱደንት ነው። ሎጊን ሰክሰስፉል ይለናል። ከዛ ሎጊን ሰክሰስፉል ከሆነ በኋላ ወደ ስቱደንት ዳሽቦርድ ይወስደናል ማለት ነው። ስቱደንት ዳሽቦርድ ላይ እንግዲህ አንድ ተማሪ ውጤቶቹን ማየት ይችላል፣ አሳይንድ የተደረገውን ኮርሶቹን ማየት ይችላል፣ ግሬዱን ማየት ይችላል ማለት ነው። በዚህ በእያንዳንዱ ስቱደንት ዳሽቦርድ ላይ አድሚኑ አፕሩቭ ካረጋቸው በኋላ ማለት ነው። ይሄ ባይዘው ሪድ ኦንሊ ኦፕሬሽንን ነው ስቱደንት ፐርፎርም የሚያደርገው። ምንም ነገር ኤዲት አፕዴት ማድረግ አይችልም። ኤቭሪቲንግ አድሚን ነው ክሩድ ኦፕሬሽኖችን መጠቀም የሚችለው። እዛ አሁን ስቱደንቱ ኮርሶቹን ኮርስ አሳይን የተደረገውን ኮርስ ማየት ይችላል። ይኸው እነዚህ ለአድቫንስድ ጃቫ ይላል። ክሬዲት አወር፣ ግሬድ፣ ስታተስ። ግሬዱን ሲያይ ደግሞ እዚህ ጋር የግሬዱን እንትን በውጤትም በጂፒኤ ደረጃም እና ስታተሶቹንም ጭምር ያሳያል ማለት ነው። አሁን ይሄ ተማሪ አሳይን ግሬዱንም እንዲሁ ያሳየዋል። ካልኩሌሽኑን ደግሞ እዚሁ ከታች በኩል ያሳየዋል። ከዛ የስቱደንት ዳሽቦርድ በጥቂቱ ይሄን ይመስላል እና ደግሞ ያው ስቱደንቱ ሎጋውትን ማድረግ ይችላል። ከዛ ከዚህ በተጨማሪ ደግሞ አሁን እኔ ማሳያችሁ
ሬጂስተርድ የሚሆኑ ስቱደንት ሊሆን ይችላል፣ ኮርሶች፣ ዲፓርትመንቶች የት ስቶር እንደሚደረጉ የማሳያችሁ ይሆናል።